እግዚአብሔር ዝም አላለም። ሁኔታው በጣም የተጨነቃችሁ ይመስል ወጀቡ በጣም በዛ ይመስል ብቻችሁን ያላችሁ ይመስላችሁ እግዚአብሔር ዝም ያላችሁ ይመስላል። ነገር ግን ይሄ ለእግዚአብሔር የስራ ጊዜ ነው። የዝምታ ጊዜ ለእግዚአብሔር የስራ ጊዜ ነው። ስለዚህ እግዚአብሔር አንቺን ዝም አላለሽም። እግዚአብሔር ስለ አንቺ እንደውም በጣም ከትላንትና ይልቅ ዛሬ እየሰራ ነው። እግዚአብሔር ከትላንትና ይልቅ ዛሬ የተንቀሳቀሰ ነው እግዚአብሔር እና እግዚአብሔር የሚፈልገው የአንቺን መጽናት ነው። እግዚአብሔር የሚፈልገው የአንቺን ከእሱ ጋር መቆም ነው። የአንቺን አምኖ እሱን መጠበቅ ነው። ስለዚህ አንድ ነገር ብቻ ነው ማድረግ ያለብሽ። ወጀቡ በጣም ቢበዛ በጣም ነገሩ ግልብጥብጥ ያለ እንኳን ቢመስልሽ በዛ ሁኔታ ውስጥ እግዚአብሔር እንደሚመጣ እግዚአብሔር ልታምኑ ይገባል። እግዚአብሔር ልትጠብቀው ይገባል። እግዚአብሔር ስንጠብቀው ደግሞ በማጉረምረምና በማልቀስ አይደለም፣ በምስጋና ውስጥ ሆነን እግዚአብሔርን ልንጠብቀው ይገባል። ያኔ እግዚአብሔር የማልጠብቀውን ነገር ነው ሁሉ ለኛ ይዞ ለሚመጣው። ስለዚህ ዶወሪ የሚፈጠረው ነገር ሁሉ ይፈጠር፣ ማዕበሉም ይነሳ፣ ወጀቡም ይናወጥ፣ ታንኳውም ይገለባበጥ። ሪሜምበር ጳውሎስ የተናገረው ቃል ትዝ ይልሻል? ጳውሎስ የተናገረው ቃል በተሰበረ መርከብ እንደደረሱና ለቀውት እንደተነዱ ነው የሚናገረው። ስለዚህ እንደውም በጣም መርከቡ ሲሰባበር እንደውም ሁኔታው በጣም ጭልምልም ሲል ልቀቀው። ልክ እንደ ኢየሱስ ታንኳው ላይ ወይም ጀልባው ላይ እንደተኛ አንቺ ተኝ፣ ልቀቂና ተኝ። ጳውሎስ የተናገረው ነገር ይሄ ነው። ጀልባውን ለቀነው ተነዳን አለ። ከዛ በሰላም ደረሱ። ነገር ግን ቢፍጨረጨሩ ኖሮ ከታንኳው ጋር ቢፍጨረጨሩ ኖሮ ያንን ማዕበል ለማስቆም ቢሮጡ ኖሮ ይሰጥማሉ እንጂ አይድኑም። በጣም ብዙ ጊዜ ሰምተሽ መታቂ ከሆነ ሰው ውሃ ውስጥ ገብቶ መዋኘት የማይችል ሰው ወይም ስለ ውሃው ልምድ ያለው የለውም ኤቭሪቲንግ ያለውም የሌለውም ሰው ውሃ ውስጥ ገብቶ የሚፍጨረጨር ከሆነ ያ ውሃ ያሰምጠዋል፣ ያ ውሃ ይወስደዋል፣ በዛ ውሃ ይበላል። ነገር ግን የሚተርፍበት የመጀመሪያው ነገር ውሃ ውስጥ ራሱን ሲጥል ነው። ዋናተኞችም የሚያስተምሩት እሱን ነው። ውሃ ውስጥ ስትገቡ ራሳችሁን ለውሃው ስጡ፣ ጣሉት። ያኔ እናንተን ሰፋ አድርጎ ይዞ መያዝ የሚችልበት እናንተን ማትረፍ የሚችልበት ካፓሲቲ ስላለ ውሃው ራሳችሁን ለውሃው አሳልፋችሁ ስጡ፣ ጣሉት ነው የሚለው። ስለዚህ ጳውሎስ የሚያደርገው ነገር ምንድነው? ለቀነው ተነዳን ነው ያለው። ስለዚህ የተሰበረ ቢመስልሽ እግዚአብሔር ሊያደርስሽ ይዞሽ የወጣው ያ ማዕበል ያ ወጀብ የተሰባበረ ቢመስልሽም እንኳን ያንን ማዕበል ለመጠገን አትፍጨርጨሪ። ያንን ማዕበል ለማስተካከል ውሃውን ለመቅዳት ውሃውን ለማውጣት አትፍጨርጨሪ። at the same time ችግሮችን ለምንትን ለማለት ከችግሮችሽ ጋር ፋይት አትግቢ። ልቀቂው፣ ለእግዚአብሔር ልቀቂው፣ ለእግዚአብሔር ተይለት። at the same time ለእግዚአብሔር ስትይለት መጀመሪያ ከእናትሽ ማህፀን ጀምሮ ስትወጪ የጠራሽ እግዚአብሔር ያ አንቺ ላይ ዓላማ ያለው እግዚአብሔር ያንን መታመንሽን አይቶ ምንድነው የሚያደርገው? ያንን ማዕበል ምንም ሳይገጥምሽ እንድትሻገሪ ነው የሚያደርገው። ስለዚህ ጳውሎስ ምን አለ? ለቀነው ተነዳልና በሰላም ደረሱ። ከእነሱ አንድም እንኳን የተሰበረ አንድም እንኳን የጎደለ ሰው አልነበረም። ለምን? አልታገሉም፣ አልተፍጨረጨሩም ከሁኔታው ጋር። ስለዚህ አንደርስታንድ ነገሩ ሲመጣ ግን ደግሞ ትክክለኛው መፍትሄ ትክክለኛው ነገር ምንድነው? ለእግዚአብሔር ያንን ነገር መልቀቅ፣ ያስጨነቀንን ነገር ለእግዚአብሔር መስጠት። ያኔ እግዚአብሔር ይመጣል። በቃ ያኔ እግዚአብሔር ስትሰጡት ስትለቁለት እግዚአብሔር ያኔ ይመጣል። ጳውሎስን የረዳው ያ እግዚአብሔር አንቺን ለመርዳት ዛሬም ሕያው ነው። አንቺን ለማገዝ ዛሬም ሕያው ነው። ስለዚህ ያ ማዕበል ሲመጣ ልቀቂውና ተነጂ፣ ልቀቂው፣ ስጩ ለእግዚአብሔር። እግዚአብሔር ያኔ ጥቂት ያሸክርሽ።